ሰላም እንዴት ናችሁ? ደህና ናችሁ? ይሄ ከአንድ ደቂቃ በላይ ቪዲዮ የዩቲዩብ የመጀመሪያ ቪዲዮ ይመስለኛል እና በአንድ ሳምንት ውስጥ 100 ሰብስክራይበር ለእኔ ትልቅ ነገር ነው። በጣም ደስ የሚል ነገር ነው። ሰብስክራይብ ያደረጋችሁ ሰዎች አመሰግናለሁ በጣም እና ምከሩኝ እስኪ ማለት የሆነ ምክር እፈልጋለሁ የምነሳበት የሚሄድበትን እዚህ ዩቲዩብ ላይ ትልቅ ዓላማ ነው ያለኝ። የምሬን ነው። እግዚአብሔር እንዲያሳካልኝ ያንም አሳክቶልኝ እንዳይ ጸሎታችሁን ይሁንልኝ የእግዚአብሔርን ፍቃዱ ይሁንና እኔ እንጃ ዩቲዩብ ላይ በቃ ዓላማ አለኝ። የሆነ ምን ልበላችሁ ብቻ ምን እንደምን አላውቅም እዚህ ጋር እና ጸሎት አድርጉልኝ ማለት የምመክሩኝ ምክር ካለ እንደዚህ ብታደርግ ጥሩ ነው፣ እንደዚህ ብታደርግ የተሻለ ይሆናል፣ እንደዚህ ምክር የምመክሩኝ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ማለት ደስ የሚል ማለት በቃ ምን ልበላችሁ ሰፖርት ብታደርጉኝ ምናምን ምክር ትልቅ ነገር ነው ለሰው ልጅ ማለት የሚገባው ሰዓት ላይ ምክር መስጠት ለሰው ትልቅ ነገር ነው እና የምመክሩኝ ነገር ካለ እንደዚህ ብታደርግ የተሻለ ይሆናል፣ የተሻለ ደረጃ ላይ ትደርሳለህ፣ እንደዚህ ቢሆን የሆነ የሚያበረታታ ነገር ምናምን ብትሉኝ ደስ ይለኛል። አይ ኖ አውቃለሁ ምንም ነኝ ማለት ምናልባት ይሄን ቪዲዮ ስንት ሰው እንደሚያየው አላውቅም፣ ግን ያያችሁ ሰዎች እንደው ዝም ብላችሁ የሆነ የምታውቁትን ከአሁን ቀደም የምታውቁትን ላይፍ ምናምን የሆነ ትንሽዬ ምክር ምናምን ብትሰጡኝ ከዛ አንድ ሁለቱን መርጬ አንዱንም ከሆነ የምመርጠውን መርጬ የምጠቀምበት እጠቀማለሁ እና እልፍ ሲል እልፍ ይገኛል ማለት ከሰው ምክር ጥሩ ነገር ይኖረዋል እና ብትመክሩኝ ምናምን ብዬ አስባለሁ እና ማለት ምን ልበላችሁ አሁን በአሁኑ ሰዓት ኤዲቲንግ አልችልም። ቪዲዮ ኤዲት ማድረግ አልችልም ጭራሽ ማለት ነው። ቲክቶክ አለኝ ፖስት አደርጋለሁ ምናምን ግን ኤዲት ምናምን በቃ አልችልም ማለት እችላለሁ እና አንድ ማለት የሆነ ብቻ ምን ልበላችሁ ምከሩኝ እስኪ እንዴት ነው የዩቲዩብ ላይፍ እንዴት ነው? እንዴት ነው ዩቲዩብን እንዴት ታዩታላችሁ? አዎ ብዙ ሰው እየተጠቀመበት ነው፣ ብዙ ሰው ላይፉን እየቀየረበት ነው፣ ግን እነዛ ሰዎች እንዴት ነው ላይፋቸውን የቀየሩት? አንድ መንገድ ላይ ሲገባ ዝም ብሎ የማይታወቅ ላይ መንገድ ላይ ሲገባ ሰው ይጠየቃል እና እኔም እንደዛ ብዬ ልጠይቃችሁ ብዬ ነው እና የምታሳዩኝ ነገር የምትመክሩኝ ነገር ካለ ፕሊዝ ምከሩኝ፣ እቀበላለሁ ምክራችሁን ማለት ነው። ለዛሬ በዚህ በቃ በቀጣዩ አስቤበት ምርጥ ቪዲዮዎችን በአሁኑ ሰዓት ባይሆንም ከአመት ምናምን በኋላ እስከዛ ድረስ አይቼው ከዛ በኋላ ሀሳቤን የማሳካበትን ያሰብኩትን የምሰራበት ቻናል ይሆናል ማለት ነው። ሰብስክራይብ አድርጉኝ፣ ሼር የምታደርጉላችሁ ሰዎች ካላችሁ ደግሞ ዩቲዩብ ላይ የበለጠ እውቀት ላላችሁ ሰዎች ሼር አድርጉልኝ። በተረፈ አመሰግናለሁ። እያያችሁት ከሆነ የምር እስካሁን ማለት ነው።